ላለፉት 5 አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 በሕዝብ ተወካዮች ምክር ቤት ውድ ሕዝባችንን በመወከል ያደረኩት የፓርላማ ቆይታ በትናንትናው ዕለት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ ሕዝብ አገልግሎት ያመጣኝን ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን ለመመለስ ብዬ የምመለከትበት አጋጣሚ ሆኖኛል። ወደ ፖለቲካ ህይወቴ ከመግባቴ በፊት በዩኒቨርሲቲ ከነበረኝ የማስተማር ኃላፊነት ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝምና በሀገር በቀል ሲቪክ ማህበራትን በመመስረትና በግንባር ቀደምትነት መርቻለሁ። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 ዓመታት በፓርላማ አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን መቻሌ የሰማይ ክብርና ኩራት የላቀ ነው። በዚህ እጅግ አስቸጋሪ ዓመታት በፈተናና በጭንቀት ሰዓት ለህዝብ የገባሁትን ቃል እንድጠብቅ እንዳልንዳወጥ በቅንነትና በድፍረት የህዝብን ችግር እና ስቃይ በታሪክ ፊት እንድመሰክር ፍርሃት አርቆልኝ ማስተዋልና ጽናትን ላደለኝ እስከዚህ ሰዓትም በሰላም ላደረሰኝ ለቸሩ አምላካችን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ያለሱ መለኮታዊ ጥበቃና መሪነት ያለ ቅድስት ድንግል ማርያም ፍቅርና እናታዊ ምልጃ ይህ ከባድ የህዝብ አደራ መወጣት ፈጽሞ አይቻልም ነበር። የባህር ዳር ከተማ መራጮችን ጨምሮ ላለፉት ዓመታት እያንዳንዱ የፓርላማ ውሌን የተካተላችሁ አስተያየትና ምስጋና ያቸራችሁ በተለይም ደግሞ ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩበት ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ በየአጋጣሚው የለገሳችሁ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻነት ህሊና የህዝቤን አገልግሎት እንድፈጽም አድርጎኛል። የህዝብ አገልጋይ መሆን ምንኛ መታደል ነው። ታላቅ ክብር እንደሆነ በተግባር ያየሁበት አጋጣሚ ነው። በምክር ቤት ቆይታ በሐሳብ ለደገፋችሁኝ በሰለጠነ መንገድ አክብሮታችሁን ለገለጻችሁልኝ የተለያዩ ፓርቲዎች የምክር ቤት አባላት፣ የህዝብ ተወካዮች ምክር ቤት አመራሮች፣ ለምክር ቤት ጽህፈት ቤት ኃላፊዎች፣ የምክር ቤቱን ውሎዬን በታማኝነት ለዘገባችሁ ጋዜጠኞችና ሚዲያ ተቋማት እንዲሁም ለቅርብ የትግል አጋሮች በሙሉ ያለኝ ምስጋና የላቀ ነው። በትናንትና የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትር አብረን እንስራ በማለት ላቀረቡልኝ ጥሪ ላሳዩኝ አክብሮት ከልብ የመነጨ ምስጋና አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረበው የተቃዋሚ ምክር ቤት አባል በክቡር ጠቅላይ ሚኒስትር ጋር በነበረን የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር የምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል። በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረትም እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎት እንዳላቸው የገለጹልኝ ሀሳብ በበጎና በቅንነት ተመልክቼዋለሁ። ይሁን እንጂ ላለፉት 10 ዓመታት የህዝቤን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው ስራዊ ውጥኖች ላይ ለመሰማራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ ፓርላማ ተሳትፎ በማጠናቀቅ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማግል ሲሆን ለጊዜውም በማንኛውም የፖለቲካ ፓርቲ ውስጥ አባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ። ይሁን እንጂ ፖለቲካዊ ተሳትፎ ቢያበቃም የአማራን ህዝብ አንድነት የሚያጠናክሩ የአማራን ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያ ኑሮ በሚያሻሽሉ ማህበራዊ ጉዳዮች ላይ በሙያ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገር ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይት፣ እርቅ እንዲሁም ለዜጎች ኑሮ ሁኔታ መሻሻል ያለኝ መሻት አሁንም ወደፊትም ጽኑ ነው። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። በአዲሱ 2019 ለሀገራችን እውነተኛ ሰላም፣ ፍቅርና የተስፋ ዘመን እንዲሆን እመኛለሁ።